ቢኤስኤፍ በጣም ሊጠቅመን ከሚችልባቸው የዶሮ ዘርፎች ውስጥ አንደኛው የሆነውን የስጋ ዶሮችን ዛሬ የምንመለከት ይሆናል። በበፊት ቪዲዮ ቃል እንደገባሁላችሁ ያው በቀጣይ ክፍል ላይ ቢኤስኤፍን ምን ያክል የመኖ ወጪያችንን ልንቀንስበት እንደምንችል በተለያዩ ዘርፎች ላይ እንመለከታለን ባለው መሰረት ዛሬ የምንመለከተው የስጋ ዶሮች ላይ ይሆናል። ሰላም የአፍሪካ መጋቢዎች አንገፉ ነኝ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ይሄም ቪዲዮ የሚሆነው የመኖ ወጪያችንን በቢኤስኤፍ ምን ያክል ፐርሰንት ልንቀንስ እንችላለን በስጋ ዶሮች ላይ የሚል ነው። እንደምታውቁት ያው የስጋ ዶሮ ከዶሮች የስራ አይነቶች ውስጥ አንደኛው ነው። በእርግጥ በኢትዮጵያ ውስጥ በደንብ አልተሰራበትም። ያልተሰራበትም ምክንያት ብዬ የማስበው የመኖ ወጪ በደንብ ስለሚያስቸግር ነው። ምክንያቱም እንቁላል ጣይ ላይ ስትመጡ ወደ እንቁላል ተቀይሮ ወዳው እንትኖችን ስለምታገኙ ትርፎችን ስለምታገኙ አያስቸግርም። ወደ ስጋ ስትመጡ ግን ስጋው እስከሚሸጥበት ማለት ዶሮቹ እስከሚሸጡበት ጊዜ ድረስ ቀለብ ስለሚያስፈልግ ይሄም ደግሞ ስታርተር ግሮወር እና ፊኒሸር በሚባሉ ውድ በሆኑ መኖዎች የተሞላ ስለሆነ ነው። እነዚህ መኖዎችም ከ20% በላይ የፕሮቲን መጠንን በውስጣቸው የያዙና በአብዛኛውም የማይገኙ ዋጋቸውም በፊት ራሱ እስከ 7000 ብር የደረሰበት ሁኔታ ነው ያለው። ከ6000 ብር አካባቢ ያለፉት ራሱ ቆይቷል። ስለዚህ እነዚህ ላይ ምን ያክል ኮስቶችን መቀነስ እንችላለን የሚል ይሆናል። በእኛ ፋርም ላይ ከ5 ጊዜ በላይ ቢኤስኤፍን በመጠቀም የስጋ ዶሮችን ለማድረስ ሞክረናል። እነዚህም የተካሄዱት ሳሶ ዶሮች ላይ ነው በዋናነት ማለት ነው። በኮብ 500 ወይም ደግሞ በሌሎች የስጋ ዶሮ ዝርያዎች ላይ አልተሞከረም። ይሄም ዶሮቹን ማግኘት ስላልቻልን ነው። ነገር ግን በሌሎች የቢኤስኤፍን የሚሰሩ እንደዚሁም ደግሞ ኮብ 500 ሆኑ ሌሎች የስጋ ዶሮ አይነቶች ላይ ከስታርተር ጀምሮ በቢኤስኤፍ ሰርተው የሚያደርሱ ሰዎችን ማስረጃዎችን መመልከት ችለናል። ስለዚህ በዛም በመመርኮዝ እንደዚሁም ደግሞ ከኛም ኤክስፒሪየንስ አንጻር ሐሳቡን በዚህ ቪዲዮ ላይ ማካፈላችሁ ይሆናል። ባጭሩ ሐሳቡን ለማስረዳት በስጋ ዶሮች ላይ በደንብ ኮስታችሁን መቀነስ እንደምንችል ማወቅ እንችላለን። ምክንያቱም እዚህ ጋር ዶሮቹን በጊዜ ለስጋ የማድረስ ጉዳይ ብቻ ነው የሚታሰበው አይደል የስጋ ዶሮ ላይ። ስለዚህ ይሄ ደግሞ ለቢኤስኤፍ በጣም ቀላል የሆነ ነገር ነው። ቢኤስኤፍ ውስጥ ከ40% በላይ ፕሮቲን እንዳለ ይታወቃል። ይሄ ማለት ዶሮቹ ከሚፈልጉት በላይ የመኖ ወጪን የፕሮቲን መጠን ከቢኤስኤፍ ውስጥ ያገኛሉ ማለት ነው። ስለዚህ የተደረገው ነገር ምንድነው? ቢኤስኤፍን በመጠቀም እንደዚሁም ደግሞ ፍሩሽካ የበቆሎ ፍሩሽካ ወይም ደግሞ የስንዴ ፍሩሽካ ብቻ በመጠቀም አንድ ላይ በመቀላቀል ኮብ 500 የተባሉትን ዶሮዎች ወይም ደግሞ በ45 ቀን ለማድረስ እየተሞከረበት ሁኔታ ነው ያለው። ይሄም ከበቂ በላይ በሆነ ውጤት ተሳክቷል ማለት ነው። በዚህም አጋጣሚ ምናልባት በዚህ ላይ የምትሰሩ ሰዎች ከኛ ጋር መስራት ትችላላችሁ። ኮብ 500 እንደዚሁም ደግሞ ሌሎች የዶሮ ዝርያዎች ያላችሁ በ45 ቀን የሚደርሱትን ካላችሁ አብረን መስራት የምንችልበትን መንገድ ማመቻቸት እንችላለን። ምክንያቱም ይሄኛው በደንብ ቢኤስኤፍን እንድንጠቀም የሚያስችለን ሁኔታ ስለሆነ ማለት ነው። በእርግጥ በጫጩት ላይም በበፊቱ ቪዲዮ ላይ በደንብ ለማስረዳት ሞክረናል። እዛ ላይም በደንብ መጠቀም ይቻላል። የስጋ ዶሮች ላይ ደግሞ ከበቂ በላይ ነው ማለት ነው። ስለዚህ ቢኤስኤፍን ብቻ በማድረቅና በመፍጨት ከስታርተር ቀን ጀምሮ ከጫጩት ቀን ጀምሮ የተጠቀሙ ሰዎች አሉ። በጫጩት ቪዲዮ ላይ ሰርቻለሁ ሐሳቡን። ምክንያቱም እዛ ላይ ከተመለከታችሁት አብዛኛዎቹ ዶሮዎች የስጋ ዶሮች ናቸው። ስለዚህ የስጋ ዶሮዎችን በመጠቀም ከፍ ያለ ውጤትን ማግኘት ይቻላል። ስለዚህ በፐርሰንት ስናስቀምጠው ከ80% በላይ የመኖ ወጪያችንን ኦልሬዲ መኖ ራሱ አያስፈልግም። ጀስት ቢኤስኤፍን እና የበቆሎ ፍሩሽካን ብቻ በመጠቀም ቢኤስኤፍን በመጠቀም ከፍተኛ የሆነ ምርት ማግኘት እንደሚቻል ሁኔታዎች ያሳያሉ፣ ስራዎች ያሳያሉ። ይህንን በመጠቀም ሙሉ ፕሮግረሱን መመልከት ይቻላል ማለት ነው። ስለዚህ ዶሮቹም ይሄንን ሲደረግ ለምሳሌ አሁን ቅድም ባልነው ውድ ራሱ በተባለው የመኖ አይነት ከምናገኘው ውጤት ይልቅ ፈጣን የሆነ ውጤት እንዲያገኙ እንደሚያስችሉ ጥናቶች ያሳያሉ። ለምሳሌ ሳሶ ዶሮዎች በ4 ወር ነው የሚደርሱት። እኛ ጋር ፋርማችን ላይ ድሮ ስንጠቀም የነበራቸው ሳሶ ዶሮዎች ለበዓል ምናምን እንዲደርሱ የምናደርጋቸው ነበሩ። ዶሮቹ በ4 ወር ወይም በ5 ወር ነበር የሚደርሱት ኖርማሊ በስታርተር እና ግሮወር ፊኒሸር በሚባሉ መኖዎች። በቢኤስኤፍ ስንጠቀም ከ1 ወር ቀደም ብሎ እንዲደርሱ የማድረግ ነገር አለው። አሳማም የሚጠቀሙ ሰዎች አሳማኛ ለጊዜው አልተጠቀምንም፣ ግን አሳማ ላይ ከአሳማዎቹ ከሚደርሱበት ጊዜ በ2 ሳምንት የቀደመ እንደሚደርሱ በሌሎች ቪዲዮዎችም በዚህ ጉዳይ ላይ ባይዘው በተደጋጋሚ ተናግሬያለሁ። ስለዚህ ከሌሎች ከመኖዎች የተሻለ ውጤት ነው የምናገኝባቸው እንጂ ያነሰ አናገኝም። ለዚህም ነው በደንብ መሰራት አለብን ብለን እኛም የምናሳስባቸው። ስለዚህ የዛሬ ቪዲዮ ይሄንን ሐሳብ በደንብ ገልጾላችኋል ብዬ አስባለሁ። በቀጣይ ደግሞ ካገኘን እነዚህን ኮብ 500 ዶሮችን የምናገኝበትን ሁኔታ እናመቻቻለን። እነሱን ካገኘን በኋላ ደግሞ ልክ በሌሎች የዶሮ አይነቶች ላይ እንደሞከርነው ሁሉ እሱ ላይ በመጠቀም ወደ ውጤቱ ማየት እንችላለን። በሳሶች ላይ ግን ፐርፌክት በሆነ ሁኔታ ከአንድም 4 ዙር አካባቢ ተሰርቶባቸው ውጤቱ በጣም አሪፍ ሆኗል። በጣም አስደሳች የሆነ ውጤት ተገኝቶባቸዋል ማለት ነው። ስለዚህ የዶሮቹን መጠን ከፍ በማድረግ ብቻ መስራት ይቻላል። አሁን ያለው ኢትዮጵያ ውስጥ ያለው ሁኔታ ምንድነው? ዶሮ ስራ አንዳንዴ እንደዚህ ሰዎች ከስራው ሲወጡ ስራው ትንሽ እጥረት ያጋጥመዋል። በዚህ ሰዓት ደግሞ የዶሮ ምርቶች ውድ መሆን፣ እንቁላል በጣም ውድ መሆን፣ እንደዚሁም ደግሞ ዶሮ ውድ መሆን ይመጣል። ሰዎች ደግሞ ሰምተው ይሄኛው በጣም አዋጭ መሆኑን ሲሰሙና እጥረቱ በፈጠረው የገበያ ሁኔታ ተነሳስቶ ወደ ስራው በደንብ በሰፊው ሲገቡ ደግሞ መልሶ ደግሞ ገበያው የመረጋጋትና ሰዎች ድጋሚ የመክሰር ነገር አለውና ይሄ ሳይክል ጥሩ አይደለም። ስለዚህ ጥሩ የሆነ ቋሚ የሆነ የምግብ አማራጮችን በመያዝ ዶሮችን በአግባቡ መስራት
አለብን ብዬ ለፋርመሮች መልእክት አስተላልፋለሁ። ምክንያቱም እኛም ብቻ ነው የሚመለከተን፣ ይሄ ማንንም ስለማይመለከት። ስለዚህ በመጨረሻ መልእክቴ ይሄ ነው። በቀጣይ ቪዲዮ ደግሞ በደንብ እናብራራለን። ምክንያቱም አሳ አድርገዋለሁ። በቀጣይ ቪዲዮ ላይ ለአሳ ይቻላል ያልከኝ አንድ ልጅ አለ በኮሜንት ላይ። በደንብ ነው የሚቻለው። አሳ ላይ 100% ሊሆን ትንሽ ነው የቀረው ቤተሰብ። ስለዚህ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እስከዛው መልካም ስራ ጊዜ